በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለኪ እንዘንሰግር ንብለኪ ማርያም እምነ ናስተበቁአኪ እምአርዌነ አዊ ተማህፀነ ብኪ በእንተ ሐና እምኪ ወኢያቄም አቡኪ ማህበረነ ዮም ድንግል ባርኪ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅዱስ ያሬድ በ505 ዓመተ ምህረት በኢትዮጵያ አክሱም ተወልዶ ዜማን ከመድረሱ በፊት በብሉይ ኪዳን ዘመን እስራኤል የፈጸሙትን በደል የሚደመስሱት፣ በጦርነት ድል የሚነሱት፣ ከታዘዘ መቅሰፍት የሚድኑት፣ ከተከሰተ በሽታ የሚፈወሱት በጸሎተ ምህላ ነበር። ቀድሱ ጾመ ወስብኩ ምህላ፣ በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ምህላንም አውጁ፣ ሕዝቡንም ሰብስቡ፣ ማህበሩንም ቀድሱ፣ ሽማግሌዎቹንም ጥሩ፣ ጡት የሚጠቡትንና ሕፃናትን ሰብስቡ። ሙሽራው ከእልፍኙ ሙሽራይቱም ከጫጉላዋ ይውጡ። የእግዚአብሔርም አገልጋዮች ካህናት በወለሉና በምስዋዑ መካከል እያለቀሱ አቤቱ ለሕዝብ ራራ፣ አሕዛብም ይገዟቸው ዘንድ ርስትህን ለማላገጫ አሳልፈ አትስጥ፣ ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ እንዳለ ትንቢተ ኢዩኤል ምዕራፍ 2 ቁጥር 15። በአዲስ ኪዳን መካከለኛ ዘመን የነበሩ አበው አባቶቻችንም ይህን ቃለ ነቢይ በመከተል በምህላ ከወራሪ ከተስቦ ከአባርና ከቸነፈር ሰማይ ዝናምን ከመጣል ምድር እህልን ከማብቀል ሲከለከሉ ወይም የደረሱ እጽዋትና አዝርዕት በአንበጣ ሲበሉ በተምችና ባረማሞ ሲጠቁ በበረድ ሲረግፉ ምእመናን በመከራ ሲፈተኑ ወጪ የሌለው መከላከያቸው ጸሎተ ምህላ ነበር። ቅዱስ ያሬድ 10 ምህላዎችን ያዘጋጀ ሲሆን 3ቱ ምህላ ዮሐንስ፣ ምህላ ሆሳዕና፣ ምህላ ጰራቅሊጦስ ሙሉ ምህላ ሲባሉ 7ቱ ምህላ ክረምት፣ ምህላ መስቀል፣ ምህላ ጽጌ፣ ምህላ ስብከት፣ ምህላ መራዊ፣ ምህላ ምኩራብ፣ ምህላ ገብርኄር ንቱጋን ወይንም አጭር ጎዶሎ ተብለው ይታወቃሉ። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 118 ሳን በሚባል የዕብራይስጥ ፊደል ክፍል ውስጥ ስብአ ለዕለትየ እሴብሐከ፣ ስለ እውነት ፍርድህ 7 ጊዜ በቀን አመሰግንሃለሁ በማለት የሰው ልጅ በ24 ሰዓት ውስጥ 7 ጊዜ ጸሎት እንዲያደርግ የታዘዘ መሆኑን አስረግጦ ጽፎልናል። አበው ሊቃውንትም ዘወትር ስብሐተ ነግ ማድረስና ውዳሴ ማርያምን ማስታኮት ይገባል በማለት ቅዱስ ያሬድ ካዘጋጀው ጸሎተ ምህላ ውስጥ ለሰርክ ለነግ የሚሆን ጸሎትን አዘጋጅተዋል። ዛሬም እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችና ምእመናን አበው ሊቃውንት ያዘጋጁልንን ይህን ጸሎት በገዳማትና በአድባራት ሱባኤ ይዘን እግዚአብሔርን እንድንማጸንበት ከሚመጣብን የሕይወት ፈተና አምላካችን እንዲታደገንና በዚህች ክርታስ በስፍራው ከሚገኙ መናንያን ጋር በጋራ እያዜምን እንድንጸልይበት ይህን የምህላ ጸሎት በዜማ አቅርቤያለሁ። ለእግዚአብሔር ምስጋና ይሁን፣ አሜን። ነፍሑ ቀርነ በጽዮን ቀድሱ ጾመ ወስብኩ ምህላ አስተጋብኡ ሕዝበ ወቀድሱ ማኅበረክሙ ህረዩ ሊቃውንተ አስተጋብኡ ሕፃናተ ለይጠብኡ ጥበ
የጻመራዊ እምጽርሁ ወመራት እመንጦላእታ ይብክዩ ካህናት ለይሰውኡ ለእግዚኦሙ